ሰላም ጤና ይስጥልኝ ክቡራን ተመልካቾች ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ መቆየው ክፍሌ አለሙ ነኝ። በማህበራዊ ልማት ዘርፍ የግሉ ሴክተር ተሳትፎ አሁን ካለው በበለጠ ሊጎላ እንደሚገባ ተጠቆመ። የግሪንላንድ ኢንቨስትመንት ግሩፕ ሁለተኛ ዓመታዊ ጠቅላላ ጉባኤ በቦንጋ ከተማ ተካሂዷል። የኢንቨስትመንት አክሲዮን ግሩፑ በትምህርት ዘርፍ የሚያደርገውን እንቅስቃሴ እንዲያጠናክር በመድረኩ ተጠይቋል። ዘገባው የባልደረባችን ታምራት ኃይሌ ነው። ቤተልሔም ምምሩ ታቀርበዋለች። አክሲዮኑ በትምህርት ዘርፍ እየታዩ ያሉ ማነቆዎችን ለመፍታት የሚያደርገው ጥረት አበረታች መሆኑን የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ እርግኑ የእንኳን ደህና መጣችሁ መልእክት ባስተላለፉት ንግግራቸው ገልጸዋል። የትምህርት ዘርፉን ውጤታማ ለማድረግ የሚደረጉ እንቅስቃሴዎችን ዩኒቨርሲቲ እንደሚደግፍም አመላክቷል። የያዛችሁት ሚሽን በጣም ትልቅ እንደሆነ ይሰማኛል። አቶ ዘውዴ እያነሳልኝ ነበር። በጣም ትልቅ ዓላማ ውስጥ ነው የገባችሁት። ኢንቨስትመንት ነው። ከዛ ውስጥ እንግዲህ የትምህርቱን የሚመለከት አካዳሚ ላይ የምትሰሩት ስራ ደግሞ በተለይ ለኛ ትልቅ ትርጉም አለው። የትምህርቱን በሚመለከት በምትሰሩት ጉዳይ ላይ ቦንጋ ዩኒቨርሲቲ ከእናንተ ጎን ለመሆን የማህበሩም አባል ሆኖ እንደ ዩኒቨርሲቲ ባይሆንም እንደ አባል እንደ ግለሰብም ለመደገፍና እንደ ዩኒቨርሲቲ ግን የኛን ተልዕኮ የሚያሳካ እንደሆነ በዚህ ዙሪያ ውስጥ የምንሰራውን የኛን ተቋማዊ ተልዕኮ የሚያሳካ እንደሆነ ጠንቅቀን እናውቃለን። እዚህ አካባቢ በእናንተ ውስጥ ያለው ቁጭትና ራዕይ ወጥቶ ተቋም ሆኖ ማየት እንፈልጋለን። ይሄ ግን ከሀሳብ ወርዶ ዶክመንት ተደርጎ ህጋዊ ሆኖ ፕሮጀክት ሆኖ ፕሮግራም ሆኖ የሚሄድበትን ሁኔታ መውሰድ አጠንክሮ መሄድ ትልቅ ስራ የሚጠብቅ እንደሆነ የምናየው ነገር አለ። ስለዚህ እንዳልኩት በትምህርት ዘርፍ እናንተ የጀመራችኋቸውን ተግባራት እኛ ጎን ለጎን ሆነን እንደግፋለን ብቻ ሳይሆን የዚህ ተቋም አባል ሆኖ ማገዝ ለኛ በትምህርት ዘርፍ ለምንሰራው ሰዎች በጣም አስፈላጊ እንደሆነ አለው። በጉባኤው ተገኝተው ንግግር ያደረጉት የዞኑ አስተዳደር ተወካይ አቶ ጋዋ አባመጫ ለሁሉም ነገር መሰረት የሆነውን የትምህርት ዘርፍ ውጤታማ ለማድረግና እንደ ሀገር የታየውን የትምህርት ጥራት ስብራት ለመጠገን አክሲዮኑ የሚያደርገው ጥረት የሚበረታታ ነው ብለዋል። ለስራው ስኬት ዞኑ እንደሚደግፍም በመጠቆም ግሪንላንድ አካዳሚ የአንድ አካባቢ ሰው የመማር ጉዳይ የምሁርነት ጉዳይ በወረቀት ጋጋታ ሊመዘን የማይችል በአካባቢ ያለውን ችግር ነቅሶ ደረጃ ሰጥቶ የሚችለውን በመፍታት የሚመዘን እንደሆነ ታሳቢ ያደረገ የጭንቅላት ስብስብ እንደሆነ ነው ባለፈው ጊዜም የተነሳውና ከዚህ ተነስተን የሁሉ ችግር ባለቤት የሁሉ ችግር መሳሪያ የተከማቸውን ችግር ሊሄድ የሚችለው የትምህርት አቅም እንደሆነ ታሳቢ ያደረገ ትምህርት ላይ ሰው ከእናት ከአባቱ ከተፈጠረ በኋላ በማህበራዊ ተቋማቶቹ እየታነጸ የሚሄድበት ታላቁ አናጭ የሆነው ተቋም ውስጥ የትምህርት ተቋም እንደሆነ የትምህርት ስብራት የአካባቢ ብቻም ሳይሆን የሀገር መሆኑን ቀደም በተባለው በምሁራዊ እይታ ችግርን እንዴት አድርገን እንፈታለን ብሎ ደረጃ በመስጠት የትምህርት ስብራት እንደ ሀገር ከሚጠገንበት እንደ አካባቢ መጠገን የሚያስፈልግ በባዶ ሜዳ ላይ የትምህርት ጥግናት ስብራትን ለመጠገን ብቻም ሳይሆን የትምህርት ፖቴንሻል ዓለም የሚያውቀው ያለበት አካባቢ በመሆኑ ያ ፖቴንሻል እድል ባለማግኘት ቅድም ዶክተር ደገላ እንደሚያስቀምጡት እድሉ እያለ ሀብት ውጤት ሊሆን ያልቻለበት አካባቢ በመሆኑ የተመረጠ እንደሆነ ሁላችንም ተስፋ አድርገን የገባንበት ብዙ ችግሮችንም ተቋቁሞ ይሄ ሀሳብ ከመሬት እንዲደርስ በተለያየ ምክንያት ችግሮችን እየተሻገሩ ጭላንጭል ተስፋ ጅምር ሀሳቦች ሀሳቡ ቆንጆ ሆኖ ሀሳብ ዘሩ ፍሬው ከተዘራ በኋላ እየበቀለ እየሰፋ የሚሄድበት እድል ላይ ችግሮችን እየተጋርቱ እየፈቱ እየሰሩ ያሉ እጅግ በጣም ትላልቅ ሰዎች በእናንተ ፊት ሊመሰገኑ የተለያየ ችግሮችን እያነሱ ግን ችግር አቆሟቸው ያልቆሙ እየሄደ ያለ ስራ ላይ ነው ጉባኤ እያደረግን ያለ ነው። የእስካሁኑ የስራ አፈጻጸምና የቀጣይ ተግባራት እቅድ ቀርቦ ውይይት ተደርጎበታል። የትምህርት ቤት ግንባታ ጋር ተያይዞ በርካታ ማነቆዎች ያጋጠሙ ሲሆን እነኚህ ችግሮችን ለመፍታት ጥረት እየተደረገ መሆኑም ተመላክቷል። ትምህርት ለመጀመር የሚያስችል ግንባታዎች እየተካሄዱ ነው ያሉት። አንድ ብሎክ ስራ ኦሬዲ ወደ መጠናቀቁ ደርሷል። አሁን ባለው ደረጃ የትምህርት ስራውን ለማከናወን የሚያስችል ሁኔታ ተፈጥሯል። ሌላውን ብሎክ
መሰረት እየጀመረ ያለበት ሂደት አለ። እየሰፋ ሊሄድ የሚችልም ነው ይሄ ነገር ሊሆን የሚችለው። በዚህ የትምህርት ስራውን በመጀመሪያ የትምህርት ስራ ነው ዓላማው። የትምህርት ስራውን ለመጀመር ከፍተኛ እንቅስቃሴ ነው እያደረገ ያለው። ከዚህም ጎን ለጎን ግቢው በአጋጣሚ ሁለት ወንዞች የሚገናኙበት አካባቢ በመሆኑ ውሃው በክረምት ላይ ሲሞላ ወደ ግቢ የሚመጣበት ሁኔታ አለ። ያንን ለመግታት እንዲያስችል አፈር ከየቦታ ወስደን የመጀመሪያውን ዙር ወስደን በትነናል። አሁን ሁለተኛ ዙር ወስደን ያጠራቀምንበትና በቀጣይ ያን በትነን እያስተካከልን ለቀጣይ 2019 ለመማር ማስተማር ስራ ምቹ ሁኔታ ለመፍጠር እየተንቀሳቀስን ያለ ነው። በአካባቢው ባለው መማር ማስተማር ላይ ብዙ የዩኒቨርሲቲ እድልን ልጆቻችን ስላላገኙ ከዚህ በኋላ ባለው ጅማሮ ጥራት ያለው ትምህርት ቢማሩ ተማሪዎቻችን አቅም አላቸው። ጥሩ ዩኒቨርሲቲ ላይ ጥሩ ዲፓርትመንት ላይ ገብተው ለአገራቸው ለአካባቢያቸው ጥሩ ስራ ሊሰሩ ይችላሉ የሚለውን ዓላማ ተገንዝበን ነው የጀመርነው። መላው የከፋ ተወላጅ የሚያስተላልፈው ይህ ተቋም እንደ ተቋም ሲቋቋም በተለያዩ አካባቢዎች ያሉት የከፋ ተወላጅ ምሁራን እዚህ ያለውን የልማት እንቅስቃሴና የትምህርት ስብራትን በማየት በራሳቸው ተነሳሽነትና ፍላጎት በተለይ በውስን ሰዎች ትግል ለዚህ ደረጃ በቅቷል። ስለዚህ ይህ ተቋም ሊደገፍ ይገባል። ሊደገፍ ሲባል መንግስታዊም ሆነ መንግስታዊ ያሉ ተቋማት በአጋር ሆኖ ሊደግፉት ይገባል ወደ ተሻለ ደረጃ ለማድረስ። ሌሎቻችን ደግሞ የዚህን አክሲዮን ማህበር አባል በመሆን ሌላውም አባል እንዲሆን በማድረግ የድርሻቸውን እንድትወጡ ነው። ምክንያቱም የከፋ ላይ ያለውን የትምህርት ስብራት ለመለወጥ ለማሻሻልና ለትውልድ ጠንካራ ትውልድን ለመፍጠር የሚያስችል ተቋም በመሆኑ የሁሉንም ትግልና ተሳትፎ ይጠይቃልና ይሄንን ለማድረግ ሁላችንንም የበኩላችንን ድርሻ ልንወጣ ይገባል የሚል ማሳሰቢያ ወይም አስተያየት ነው የምሰጠው። በመድረኩ የከፋ ዞን ዋና አፈ ጉባኤ ክብርት ወይዘሮ አሚናት ሀሰንን ጨምሮ ሌሎች ባለድርሻ አካላትና ጥሪ የተደረገላቸው እንግዶች ተሳትፈዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የተቀናጀ የውሃ ሀብት አስተዳደር የባለድርሻ አካላት መድረክ ምስረታ አውደ ጥናት ተካሄደ። ምክክሩ በውሃና ኢነርጂ ሚኒስቴር፣ በውሃና መሬት ሀብት ማዕከልና በክልሉ ውሃ ማዕድንና ኢነርጂ ቢሮ ትብብር የተዘጋጀ ነው። ተጨማሪውን ተከታትለን እንመለስ። አውደ ጥናቱን በንግግር ያስጀመሩት የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊው ኢንጂነር በየነ በላቸው በክልሉ የሚገኙ ሁለት ተፋሰሶች ሰፊ ሀብትን የያዙ በመሆናቸው ለክልሉ ልማት በተገቢው ማልማትና መጠበቅ ይገባል ብለዋል። አገራችን ውስጥ 12 ትላልቅ ተፋሰሶች አሉ። በእነዚህ ተፋሰሶች ላይ ውሃና ኢነርጂ ሚኒስቴር በጣም ሰፋፊ ስራዎችን እየሰራ ይገኛል። ከነዚህ ውስጥም በተለይ በብራይት ፕሮግራም ወደ 5 የሚሆኑ ተፋሰሶች ተመርጦ ሰፊ ስራዎች የተሰሩ ነው የሚገኙት። ከዚህም ውስጥ አንዱ የኛ ክልል ሼር የሚያደርገው የኦሞ ግቤ ተፋሰስ ነው። ስለዚህ ዛሬ በዚህ ተፋሰሱን የምንጋራ የሆንን ዞኖች በጋራ ተቀናይተን ከዚህ በኋላ በጋራ የምንሰራበትን አፕሮች ላይ የምንመካከርበት መድረክ ስለሆነ በእኛ ክልል ደረጃ ወደ 2 ተፋሰሶች አሉ። ባሮ አኮቦና ኦሞ ግቤ የሚባሉ 2 ተፋሰሶች አሉ። እነዚህ ተፋሰሶች በጣም በርካታ ብዝሃ ሕይወትን የያዙ በደንብ ከጠበቅናቸው በደንብ ካለማናቸው ለበርካታ ለክልሉ ልማት ሊውሉ የሚችሉ ሀብቶችን የያዙ ተፋሰሶች ናቸው። እንደ ኢንጂነሩ ገለጻ ተፋሰሶቹ ከ305,000 ሄክታር በላይ መሬትን በመስኖ ማልማት ያስችላሉ። ይህም በክልሉ የምግብ ዋስትናን ለማረጋገጥ አይነተኛ ሚና አለው። ለመስኖ እናውላቸው ብለን ብናስብ እንኳን ወደ 305,000 ሄክታር መሬት በላይ ማልማት በመስኖ መልማት የሚችል አካባቢን
የያዘ ነው። በተፈጥሮ በርካታ የሆኑ የተፈጥሮ ጸጋዎችን የያዘ ነው። ብዝሃ ሕይወት አዳዲስ ሌሎች አካባቢዎች ላይ የማይገኙ ግን በልዩነት እኛ ክልል ውስጥ የሚገኙ ብዝሃ ሕይወቶችም ጭምር የያዘ አካባቢ ነው። ይህን አካባቢ ማልማት፣ ይህን አካባቢ መንከባከብ፣ ይህን አካባቢ መጠበቅ በጣም ወሳኝና መሰረታዊ ስለሆነ የፌዴራል መንግስት በኦሞ ግቤ ተፋሰስ ላይ በደንብ አቅዶ ለመስራት ስለተዘጋጀ በዚህ ላይ የሚመለከታቸው አካላት በጋራ ተቀናይተን የምንመካከርበት እቅዱን ወደ መሬት ማውረድ የሚችልበት በእቅዱ ሂደትም ደግሞ በጋራ የምንመካከርበትን ፕላትፎርም ለመፍጠር የተዘጋጀ መድረክ ነው ማለት ነው። በመድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ልዩ አማካሪ አቶ ሰብስቤ ሻውኖ ክልሉ ያለውን የውሃ ሀብት ዘላቂነት ለማረጋገጥ የውሃ መገኛዎችና ተፋሰሶችን ከጉዳት መጠበቅ ይገባል። ውሃ አለን እንላለን እንጂ ውሃ ከእጃችን እያመለጠ እንደሆነ በደንብ ማየት ያስፈልጋል። የዛሬ 15 አካባቢ በነበረን ስለ ጨፌ ስናነሳ ነበረ። ውሃማ አካላት የሚባለው ኦልሬዲ ደርቆ ባርዛፍ እየተተከለ ደርቆ የውሃ ምንጭ የሆነው ከዛ ወደ ሜዳነት ተቀይረው ወደ ከፍት ግጦሽ ከዛም ወደ እርሻ የተቀየረበትንም ስናነሳ የነበረው ነገር አለ። ስለ ደንን እናነሳለን። ደንን ውስጥ ሲገባ ከላይ ባለው ልክ ነው ወይ ብለን ስንል ውስጡ ስንገባ ባዶ እየሆነ ያለበት ነገር አለ። ወዴት ነው እየሄድን ያለ ነው የሚለውን ነገር በደንብ በቁጭት ማንሳት ያለብን ጉዳይ ነው ዛሬ እየተነሳ ያለው ማለት ነው። እውነት ለመናገር እነኛ አካላት ለኛ ይዞ የመጡት ነገር ብዙ ማንቂያ ደወል አድርገን ከተጠቀምንበት ብዙ ችግሮቻችን ሊፈቱ የሚችሉ ነገሮች ናቸው እያስባለሁ። የምግብ ዋስትና ጉዳይ ከህዝብ ቁጥር መጨመርና ከአየር ንብረት መበከል ጋር ተያይዞ አደጋ ተጋርጦበታል ያሉት ልዩ አማካሪው ይህንን ዓለም አቀፍ ችግር መቋቋም የሚቻለው የውሃ ሀብትን በአግባቡ ማስተዳደር ሲቻል እንደሆነ አክለዋል። ይህን ማድረግ ካልተቻለ ክልሉ አሁን ያለውን የአየር ንብረትና እርጥበታማነት ያጣል ያሉት አቶ ሰብስቤ በራሳችን ያመጣነውን ችግር ለማረም መቀናጀት አለብን ብለዋል። ይህን መጠበቁ፣ መንከባከቡ፣ ማጥፋቱ የሁላችን የጋራ ተሳትፎ ያለበት ስለሆነ መልሰን ያንን ችግር መቅረፉ ለአንድ ተቋም የሚተው አይደለም። ባለቤት መኖር አለበት። በየተፋሰሶቹ በተቋማዊ መንገድ የሚመራበት አግባብ መፈጠር አለበት ብሎ ያም በህግ ማዕቀፍም ጭምር ከአገር ጀምሮ በህግ እንዲታቀፍ አድርጎ ወደዚህ እንደገና በተፋሰስ ደረጃ ከዛ ወደ ንዑስ ተፋሰስ ደረጃ ድንበር ተሻጋሪ ሆኖም የሚሄድ ስለሆነ በክልል የማይገደብ ስለሆነ በዞን የማይገደብ ስለሆነ በየደረጃው የተቋማዊ የተደረገ እየተመራ መሄድ አለበት። በሌላ ዜና በተቀናጀ የውሃ ሀብት አስተዳደር የባለድርሻ አካላት መድረክ ምስረታ አውደ ጥናት ላይ የተሳተፉ ከተለያየ አካባቢዎች የመጡ አካላት ውሃን በአግባቡ ማስተዳደር ወደፊት ሊመጣ ከሚችል ድርቅና ሌሎች የተፈጥሮ አደጋዎች ራስን ለመጠበቅ ያስችላል አሉ። ባለድርሻ አካላቱ በውሃ ተፋሰሶች አካባቢ የሚኖሩ የህብረተሰብ ክፍሎች ተፋሰሶችን መልሶ ለማልማት በሚደረገው ጥረት ውስጥ ንቁ ተሳታፊ እንዲሆኑ ጥሪ አቅርበዋል። ተጨማሪ ያለን በዚህ አውደ ጥናት ላይ የውይይት መነሻ ሰነድ ያቀረቡት የውሃና ኢነርጂ ሚኒስቴር ከፍተኛ ባለሙያዎች ሲሆኑ ከባለሙያዎቹ መካከል የብሔራዊ የተቀናጀ የውሃ ሀብት አስተዳደር ፕሮግራም አስተባባሪ ዶክተር ብዙነህ አስፋውን የተቀናጀ የውሃ ሀብት አስተዳደር ምንነትን በቀዳሚነት ጠይቀናቸዋል። ውሃ የጋራ ሀብት ነው። በተፈጥሮ ውሃ ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል። ስለዚህ ከሌላ ቦታ ተበክሎ ከመጣ እስከ ታች ያለውን አካልም ይጎዳል። ላይ ብቻ የምንጠቀም ከሆነ ታች ያለው አካል ይጎዳል። ስለዚህ ውሃን በቅንጅት እናስተዳድረው ሲባል ሁሉንም ባለድርሻ አካላቶች ተጠቃሚ በማድረግ እና ዘለቄታዊነቱን ለማረጋገጥ እንዲሁም ደግሞ ለቀጣይ ትውልድ ጠብቀን ለማቆየት ስለሚያግዝ ነው። ስለዚህ በአብዛኛው በሀገራችን ወንዞቻችን ከአንድ ቦታ ወደ ሌላ ቦታ የሚፈሱ ነው። ትልቅ የውሃ ሀብት ቢኖረንም በሚፈለገው መልኩ አልምተን ለመጠቀም በዘላቂነት ለመጠቀም ውሃን በእንክብካቤ መያዝ እንዳለብን በቅንጅት ለተለያዩ ጥቅሞች እኩል አዋጭነታቸውን አይተን በአግባቡ የመጠቀም ኃላፊነት የእያንዳንዱ አካል ባለድርሻ ነው። የእያንዳንዱ አካል
ኃላፊነት ነው ማለት ነው። ብሔራዊ የተቀናጀ የውሃ ሀብት አስተዳደር ፕሮግራም አስተባባሪው የአውደ ጥናቱን ዓላማ ነግረውናል። ዓላማው አንደኛ የተቀናጀ የውሃ ሀብት አስተዳደር ምን ይመስላል የሚለውን ግንዛቤ ለመስጠት ነው። ሁለተኛ እንደገና በቅንጅት ስንሰራ ምን ለውጥ ልናመጣ እንችላለን የሚለውን ግንዛቤ እንሰጣለን። ሶስተኛ ቅንጅት አሰራር በምን መደገፍ አለበት የሚለውና ይሄ ፎረም ተጠናክሮ ወደ ቀጣይ ስራ ገብቶ በአጠቃላይ በክልሉ ላይ የሚደረጉትን የውሃ ሀብት ልማት ሊሆን ይችላል፣ የተለያዩ ኢንፍራስትራክቸሮች እንዳይመስኖ፣ የመጠጥ ውሃ፣ የኢነርጂ የመሳሰሉትን አቀናይተን ዘላቂ በሆነ መንገድ ለመጠቀም በሚያግዝ መልኩ ያንን እየተከታተሉ ድጋፍ የሚያደርግ ፎረም ነው ብዬ ነው የማስበው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የደን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ቢሮ ኃላፊ ዶክተር አስራት ገብረማርያም ተፋሰሶችን ከጉዳት መጠበቅ ካልተቻለ መጪው ጊዜ ፈታኝ ነው ብለዋል። የዓለምን የእድገት ደረጃ ስናይ በአብዛኛው ሀገሮች አሁን ለደረሱበት የኢኮኖሚ ደረጃ ትልቁን ድርሻ የሚወስደው በውሃ ሀብታቸው ላይ የሰሩት የልማት ስራ ነው። በሀገራችንም ከቅርብ ጊዜያት ወዲህ በዚህ በለውጡ መንግስት ከዚህ ቀደምም የተጀማመሩ ውሃ ላይ ኤነርጂ ማመንጨት፣ መስኖ፣ ሌሎች ተግባራት ውሃን ለተለያዩ ዓላማዎች በሚውል ልክ አልምቶ የመጠቀም ተግባር በሰፊው ተጀምሯል። ይህም ውጤት እያመጣን ያለ። ወደኛም ክልል ስንመጣ በዚህ በተፋሰስ አረዳድ ያሉንን የውሃ ሀብቶች በአግባቡ ካልተጠቀምን አለን የምንለው ደኑም የማይኖርበት ነው። ምክንያቱም ደኑ መኖሩ የውሃ ምንጮች እንዲበረክቱ እንዲበዙ ያደርጋል። የውሃ ምንጮችን ያሰፋል። የውሃ ምንጮች መኖራቸው ደግሞ ይሄ የተፈጥሮ ሀብቱ ለምለም ሆኖ እንዲኖር ያደርጋል። ስለዚህ እያንዳንዱን ጠብታ ወይም ምንጭ የከርሰ ምድሩንም የገጸ ምድሩንም ውሃ በአግባቡ ተመርቶ አገልግሎት ላይ ማዋልና ልማት ላይ ማዋል ካልቻል ቀጣዩ ጊዜ በጣም ፈታኝ ነው ሊሆን የሚችለው። የቤንች ሸኮ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊው አቶ ግሩም ተማም በበኩላቸው በክልሉ ያለው የውሃ ሀብት በርካታ ችግሮች የተጋረጡበት እንደሆነ ተናግረዋል። የውሃ ሀብትን የመጠበቅ ስራ እንዳልኩት በጣም ብዙ ችግሮች የተጋረጡበት ነው። እያየንም ያለ ነው። ሰው በተለይም የከተሜነት ምጣኔ ባለባቸው ቦታዎች ላይ የውሃ አካላት ወይም የውሃ ዳርቻ ላይ ቤት መስራት፣ ሽንት ቤታቸውን አስጠግተው መስራት፣ ለመስኖና ለሌሎች ነገሮች ይውላሉ ያልናቸው ውሃዎች እንዲበከሉ የማድረግ ባህር ዛፎችን በአካባቢ በውሃ አካባቢ መትከል ውሃዎች እንዲቀንሱ ወይም እንዲተኑ የማድረግ ከፍተኛ የማትነን አቅም ውሃ የመሰብሰብ አቅም ያለው ስለሆነ ውሃዎች እንዲደርቁ ምክንያት ይሆናል። እኛ ጋር እየሰራን ያለ ነው። አሁን ባለው ሁኔታ የውሃ እና ፍሳሽ አገልግሎት ጋር ተያይዞ የፍሳሽ አገልግሎቱን በምን አይነት መንገድ ነው በህግ ማዕቀፍ ውስጥ አሁን እየወጣለን ያለ ሚኒስቴር መስሪያ ቤቶችም ለፓርላማ ያቀረቡት ህግ እየወጣ የውሃ ዳርቻ ወይም የበፈር ዞን ልማት ስራዎች አሉ። ይሄ ዲዛይን እየተሰራ ያለበት ሁኔታ አለ። የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ቢሮ ኃላፊው ዶክተር አስራት ገብረማርያም የውሃ ሀብታችን በአግባቡ መመራት አለበት ሲሉ ነግረውናል። እንግዲህ የክልላችን ህዝብ ሊረዳ የሚገባው አካባቢያችን ለምለም ነው። ለምለም ነው ማለት የተፈጥሮ የአየር ንብረቱ ሚዛኑን የጠበቀ ነው። ይሄ ነው ማለት ለምኖ ማለት አይደለም። ምክንያቱም በአመት ውስጥ በአብዛኛው ጊዜ ዝናባማ በመሆኑ በዝናብ ምክንያት እየታጠበ የላይኛው ያፈር ክፍል ወደ ወንዞች እየሄደ ደለል እየፈጠረ የመሬት አሲዳማነት ከፍተኛ ነው እኛ አካባቢ። ስለዚህ የዚህን ከለምለምነቱ በተጨማሪ የመሬት ለምነትን ለማምጣት ከፈለግን የውሃ ሀብታችን በአግባቡ መመራት መቻል አለበት። ቤንች ሸኮ ዞን ውሃ ማዕድን እና ኢነርጂ መምሪያ ኃላፊው አቶ ግሩም ተማም ውሃን እግዚአብሔር የፈጠረው ነው በማለት አላግባብ መጠቀምም ሆነ ለጉዳት መዳረግ አይገባም ሲሉ አሳስበዋል። ህብረተሰቡ ያው ስለ ውሃ ሁሉም ሰው ያውቃል። ውሃ ተተኪ ሀብት ቢሆንም አሁን ባለው ሁኔታ ከመተካት አልፎ እየጠፋ እየመጣ ስለሆነ ውሃ የሁሉም ነገራችን መሰረት እስከሆነ ድረስ ማህበረሰቡ ውሃውን ካልጠበቀ እግዚአብሔር የፈጠረው ነው በሚል ብቻ የምናባክን ከሆነ እና እኛ ደግሞ ራሳችን ይህንን ውሃ ማኔጅ ማድረግ ማስተዳደር ካልቻል ነገ ተመልሶ የችግሩ የመጀመሪያው ገፈት ቀማሽ ህዝብ ስለሆነ ይህንን ውሃ መጠበቅ፣ የውሃ ዳርቻ ልማቶችን ማልማት፣ ከውሃ ራቅ ብሎ ቤት መስራት፣
ሌሎች ውሃን ሊበክሉ የሚችሉ ነገሮች ካሉ እነዚህን መጠንቀቅ ብቻም ሳይሆን ከራስ አልፎ ሌሎች ይህንን ድርጊቶች በሚያደርጉበት ጊዜ ለመንግስት አሳልፎ በመስጠት እንዲማሩ እንዲቀጡ ውሃው እንዲጠበቅ የማድረግ ስራ ካልተሰራ ነገ ሁሉንም ማህበረሰብ በእያንዳንዱ ቤት ገብቶ ሊረብሽና ችግር ውስጥ እንደ ሀገርም ሊጥለን የሚችል ስለሆነ ማህበረሰቡ መንግስት የሚያስቀምጣቸውን አቅጣጫዎች ተቀብሎ በመስራት ነገ በመናደርጋቸው ርብርብ የዚህ አካል እንዲሆን ቢሆን በጣም ደስ ይለኛል። የክልሉ ርዕሰ መስተዳድር ልዩ አማካሪ አቶ ሰብስቤ ሻውኖ በመድረኩ የተነሱ ቁጭቶችን ወደ ውጤት መቀየር ይገባል ብለዋል። በማጠቃለያው በጣም ጥሩ መድረክ ነበረ ብዬ ወስዳለሁ። ቁጭቱ በጣም ተፈጥሯል። ነገር ግን ምንድነው ቁጭት መፍጠሩ አይደለም የኛ አልቲሜት ጎል። ቁጭቱ መቋጨት መቻል አለበት በውጤት። ይሄን ያህል አሁን ከእንቅልፍ የነቃ ያህል ብዙ አካባቢያችን እዚህ ቁጭ ብለን ዞር ብለን አይተን እንዲሰማን ካደረጉ ከዛ ተነስተን ማድረግ የምንችለውን ቱ ዘ ኤክስቴንት ማድረግ የሚጠበቅብን አድርገን ቁጭቱን በውጤት መቋጨት አለብን ማለት ነው። ያ ካልሆነ ያው ሁሌ እንደተቆጨን እንኖራለን። ያለንን የውሃ ሀብት አስተዳደር ስርዓታችንን አስተካክለን ዘላቂ በሆነ መንገድ እኛው ከዛ ተጠቅመን ለቀጣዩ ትውልድም ተሻጋሪ እንዲሆን የማድረግ ስራ ኃላፊነት ካልተወጣን ቁጭት ብቻ ሆኖ ነው የሚቀረውና ከእሱ አንጻር አደራ ምለው በተረዳነው ልክ በተቆጨነው ልክ ሄደን በየደረጃው አቅም በፈቀደ ማድረግ ያለብንን ነገር አድርገን በውጤት መገናኘት ይጠይቃል የሚል ሀሳብ ነው ያለኝ። በጊምቦ ወረዳ ሾምባ ኪጭብ ቀበሌ የሾምባ ኩሪ አንደኛ ደረጃ ትምህርት ቤት መማሪያ ክፍል ግንባታ የመሰረት ድንጋይ ማስቀመጥና የገቢ ማሰባሰቢያ ቴሌቶን ተደረገ። ጽዮን ታደለ ተጨማሪ አላት። ወር በኋላ ደግሞ ገንብተን በመርሃ ግብሩ የመክፈቻ ንግግር ያደረጉት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በወረዳው ለትምህርት ዘርፍ ውጤታማነት በርካታ ተግባራት እየተከናወነ መሆናቸውን ገልጸዋል። ወረዳው በአብሮነት ተዋዶ ከመኖር በተጨማሪ በተለያዩ ጊዜያት ወረዳው ያስመዘገበ ላለው ሁሉ አቀፍ ለውጥ ማህበረሰቡ ግንባር ቀደም መሆኑን ገልጸው በዚህም እየተሳተፉ ለሚገኙ አካላት ምስጋናቸውን አቅርበዋል። ይህ የተጀመረው ፕሮጀክት ተጀምሮ እስኪጠናቀቅ ሁሉም ማህበረሰብ ክፍሎችና ባለድርሻ አካላቶች የተለመደውን አብሮነት አጠናክሮ እንዲቀጥሉ ሲሉ መልእክታቸውን አስተላልፈዋል። የወረዳው መንግስት ለዚሁ ልማት እንዲሆን 1 ሚሊዮን ብር ለማበርከት ቃል መግባቱንም አቶ ትብብሩ አሰፋ ገልጸዋል። ይሄ ጀምረናል። የጀመርነው ግድም ባልኩት በአጭር ጊዜ ውስጥ እንዲጠናቀቅ እናደርጋለን። ድጋፋችን ደግሞ እስከዛሬ ቴሌቶን ብቻ ሳይሆን ሪባን ቆርጠን ተማሪዎቻችንን ወደ ክፍል እስከምናስገባ ነው። ስለዚህ አሁን ህብረተሰቡ ይህን ያክል ካዋጣ እኛ እስከ መጨረሻ ድጋፋችን ይቀጥላል። ክትትላችን ያው ያስቀመጥነው ባለሙያም አመራርም ክትትል ያደርጋል። ህዝቡም ይተባበራል፣ ያስተባብራል። ከዛ እኛም ለዛሬ መነሻም ያው ተጨማሪም እንዲሆን 1 ሚሊዮን ብር በወረዳ ደረጃ ድጋፍ እናደርጋለን። የሾምባ ኩሪ ቀበሌ ነዋሪዎች በሰጡት አስተያየት በቀበሌው የትምህርት ቤት ግንባታ በመጀመሩ መደሰታቸውን ገልጸው የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል የበኩላቸውን ድርሻ እንደሚወጡም አስረድተዋል። ወረዳችን መንግስት ነው መነሻችንም በዛሬው ዕለትም ቃል የገቡት የሚያስደስት ነገር ነው። ቀጣይ ይሄን ትምህርት ቤት ቢያንስ ይሰራዋል ተብሎ የሚገመተው ከ15 ሚሊዮን ብር በላይ የሚገመት ትምህርት ቤት ነው እየተባለ ነው። ስለዚህ በእኛ አቅም ሳይሆን የህዝብ ተነሳሽነት ካለ የወረዳችን መንግስት እስከ መጨረሻው ድረስ ግዳፉ እንደማይለየን ተነግሮናል። እኔ የማስተላልፈው መልእክት እስከ መጨረሻ ድረስ በገንዘብ ብቻ ሳይሆን እኛሁም በገበሬ ሙያ ነው እየሰራን ያለ ገንዘብ ይሄን እየሰበሰብን ያለ ነው። በሙያም ድጋፍ የሚያደርጉልን በየሳምንት በሳምንት አንድ ጊዜና በ15 አንድ ጊዜ እየመጡ እኛን እየተከታተሉ እንዲገድፉን ከገንዘብ ባሻገር ሙያም ጭምር እንዲገድፉን ጥሪ ያቀርባለሁ ማለት ነው። ዛሬ እንግዲህ እናንተም ቀርባችሁ እንደምታዩት ይህንን ዝግጅት ስናዘጋጅ ማህበረሰባችን ባጠገባችን ከመሆኑ አንጻር የተነሳ በጉልበትም እየደገፈ ያለ ሆኖ ይህን ያክል እንግዲህ ተግባር ላይ ደርሰናል። ካሁን በኋላ ያለውን ተግባር ደግሞ አሁንም ማህበረሰባችን ሆኖ የወረዳ መንግስት ባጠገባችን ሆኖ ሁሉ ነገር የምናሳካ ምንም ጥርጣሬ። ምክንያቱም ህዝባችን ለልማት
ተነሳሽነት አለው እጅግ በጣም ማለት ነው። ሁሉ ነገር ይሄን ሁሉ ዛፍ እሱ ቆርጦ ከስር ገንድሶ ባጠፋ ነው ከኋላ ዶዘራ መተን ይሄን ሁሉ አስተካክለን ዛሬ ለዚህ የበቃው። ነገ ደግሞ እግዚአብሔር ሰላም ካደረገ ስራውን ነገ እንጀምራለን ማለት ነው። እንግዲህ የግንብ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ሀብታሙ ወርቁ በበኩላቸው በለውጡ መንግስት ትኩረት ከተሰጠባቸው መስኮች ትምህርት ለትውልድ ንቅናቄ አንዱ መሆኑን ጠቅሰው በወረዳ ደረጃ በርካታ ስራ እየተሰራ መሆኑን ገልጸዋል። ኃላፊው አክለውም ሾምባኩሪ አንደኛ ደረጃ ትምህርት ቤት ወረዳውን የሚመጥን ባለመሆኑ በእለቱ የገቢ ማሰባሰቢያ ትርኢቱን ለማካሄድ እንደተቻለም አመላክተዋል። በወረዳችን በዚህ አመት እስካሁን ባለው በትምህርት ለትውልድ እናሰባስባለን ብለን ያሰብነው 15.5 ሚሊዮን ሲሆን እስካሁን ባለው 38 ሚሊዮን አካባቢ እንደ ወረዳ ሰብስበን የተለያዩ ቦታዎች ላይ የትምህርት ቤቶችን ደረጃ የማሻሻል ስራ እየሰራን እንገኛለን። የዚህ አንዱ አካል የሆነው የሾምባኩሪ አንደኛ ደረጃ ትምህርት ቤት አካባቢን ለመማር ማስተማር ምቹ የማድረግ ሁኔታ ታሳቢ ተደርጎ እየተሰራ ያለበት ሁኔታ ነው ያለው። አሁን እንደምታወቀው ትምህርት ቤቱ አሁን ባለው ሁኔታ አካባቢውን የሚመጥን ግንቦን የሚመጥን ስላልሆነ ከህዝብ ጋር ውይይት አድርገናል። እንደ ወረዳም አቅደን ከማህበረሰብ ገንዘብ ማሰባሰብ አለብን፣ ተለቶም ማድረግ አለብን። እንደ ወረዳም ደግፈን ትምህርት ቤቱን ማሻሻል አለብን የሚል አቅጣጫ ተይዞ በአጭር ጊዜ ውስጥ በሁለት ወር ጊዜያት ውስጥ 1.2 ሚሊዮን ካሽ ብር ከህብረተሰብ ማሰባሰብ ተችሏል። የሾምባኩሪ አንደኛ ደረጃ ትምህርት ቤት ርዕሰ መምህርት ንግስት አያለ እንደገለጹት ከህብረተሰቡ 3 ሚሊዮን ብር ለመሰብሰብ ታቅዶ እስካሁን ባለው በገንዘብ 2.2 ሚሊዮን ብር እና ጠቅላላ በገንዘብና በአይነት 3.1 ሚሊዮን ብር መሰብሰብ እንደተቻለ አብራርተዋል። በዚህ አመት ውስጥ ብለን ነው እኛ አቅደን ይሄን ያህል 3 ሚሊዮን ብር ያወጣሉ ብለን እንሰበስባለን ብለን የተነሳ ነው። በዚህ በሁለት ወር ውስጥ 200,000 ብር ማውጣት ማለት በካሽ እጅግ በጣም የሚመሰገን ነው። በዛ ቦታ ላይ ደግሞ ግንባታ የሚቀመጥበት ቦታ ላይ ያለ ብዙ ትላልቅ ዛፎችን በመንቀል በመጣል ቦታ በማዘጋጀት ድንጋይ ደግሞ የትምህርት ቤቱ የድንጋይ ሀብት አለው። እሱን ድንጋይ በጉልበታቸውን ተጠቅሞ ምንም ሳይሰስቱ ማለት ነው ጊዜያቸውን ጉልበታቸውን ሳይሰስቱ ጉልበታቸውን ተጠቅሞ 15 ባጆ የሚሆን ድንጋይ አውጥቶ ለትምህርት ቤቱ አስረክቧል። ከአነሰም ለማውጣትና ቀጣይ ግንባታ ላይም ተባብሮ ለማሳካት በዚህ ባጠረ ጊዜ ውስጥ እስከ 3 ወር ውስጥ ይህን ግንባታ ለማጠናቀቅ ከኛ ጎን ነው ህዝቡ። በመርሃ ግብሩ የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ ገዛኝ፣ የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋን ጨምሮ የወረዳ አመራሮች፣ የሃይማኖት አባቶችና የአካባቢ ነዋሪዎች ተገኝተዋል። በአረንጓዴ አሻራ መርሃ ግብር አማካኝነት በመላ ኢትዮጵያ የሚገኙ ከተሞች በመታደስ ላይ ሲሆኑ የተተከሉ ዛፎችና የለሙ የህዝብ መናፈሻዎች የከተማ አካባቢዎችን በእጅጉ አስውበዋል። ቀደም ሲል በኮንክሪት ግንባታዎች ተውጠው የነበሩ ስፍራዎችም አሁን ወደ ምቹ የመኖሪያና ማራኪ አካባቢነት እየተቀየሩ ነው። እነዚህ የአረንጓዴ ስፍራዎች የአካባቢን በመጠበቅና የስነ ህይወት ስብጥርን በማበልጸግ ረገድ ወሳኝ ሚና የሚጫወቱ ሲሆን ጤናማና ብቁ ማህበረሰብ እንዲገነባም ያገዛሉ። መርሃ ግብሩ ለመዝናኛ፣ ለማህበራዊ ግንኙነትና የተለያዩ ስፖርታዊ እንቅስቃሴዎች ምቹ ቦታዎችን እውን በማድረግ ማህበራዊ ትስስርን የሚያጠናክር ሲሆን ይህም መንግስት ለዘላቂ እና ሰው ተኮር ለሆነ የከተማ ልማት ያለውን ቁርጠኝነት የሚያሳይ ነው ተብሏል። ምንጫችን የኢትዮጵያ ዜና አገልግሎት ነው። ክቡራን ተመልካቾች ከካፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያቸው የቆየሁት ክፍሌ አለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።